በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነነዌ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። የነነዌ ጾም ከሰባቱ የቤተ ክርስቲያን አጽዋማት አንዱና የአብይ ጾም ማዘጋጃ ደውል ነው። ይህም የነነዌ ሰዎች የንስሐ ታሪክ በቤተ ክርስቲያናችን በጣም ታላቅ ዋጋ ያለውና የራሱ መዝሙር የሚዘመርለት፣ ቅዳሴ የሚቀደስለት ታላቅ መታሰቢያ ያለው ታሪክ ነው። ራሱ ጌታችንም የነነዌ ሰዎችን የንስሐ ታሪክ እንዲሁ በመጥቀስ አይሁድን ገሥጾበታል። በፍርድ ቀን በዚህ ትውልድ እንደሚፈረዱበት ተናግሯል። ይህ የሆነበት የነነዌ ሰዎች ደስ የሚያሰኝ የንስሐ ታሪክ ስላላቸው ነው። በዚህ የአስተምሮ ጦማራችን አስደሳች የንስሐ ታሪክ በጾመ ነነዌ ከሚነበቡ የቅዳሴ ምንባባት አንጻር ለማየት እንሞክራለን። ኃጢአት ከእግዚአብሔር መለየት እንደሆነ ሁሉ ንስሐ ደግሞ ወደ እግዚአብሔር መመለስ ነው። በዚህም ከእግዚአብሔር ሊለዩ የሚችሉ ብዙ ፈተናዎች ባለበት ዓለም እስካለን ድረስ ሕይወታችን ሙሉ የንስሐ ጊዜ ነው። ይሁን እንጂ ከሁሉ ጊዜ በተለየ ወደ እግዚአብሔር የምንመለስባቸው የጾም ወቅቶች ሲሆኑ ከለዚህም ታላቁና ዋነኛው አብይ ጾም ነው። ቅድስት ቤተ ክርስቲያናችን በአብይ ጾም ከእያንዳንዱ ምዕመናን ልቦና የንስሐ ፍሬ ትፈልጋለች። ያለ ትንሣኤ ልቦና ንስሐ የክርስቶስን ትንሣኤ በእውነትና በደስታ ማክበር አይቻልምና። ለመሆኑ ከንስሐ የሚያሰናክሉን ነገሮች ምን ምን ናቸው? የነነዌ ሰዎች ታሪክ ስለዚህ ምን ያስተምረናል? አንደኛ፣ የቅንጦት መውደድ። ምንም እንኳን በደፈናው ገንዘብ የኀጢአት ምንጭ ነው ባንልም እንደ ወንጌል ትእዛዝ በክርስቲያናዊ መንገድ ካልተያዘ ግን እግዚአብሔርን ሊያስረሳና የኀጢአታችን ማስፈጸሚያና ምክንያት ሊሆን ይችላል። ብዙ ጊዜም ገንዘብና ባለጸግነት ከእግዚአብሔር በመለየታቸውና እንዲሁም ያጣነው ሰላምና ደስታን ለማግኘት ተስፋ የምንጥልበት ጣዖት ሆኖ ሊቀየር ይችላል። በሀብታችን በምናገኘው ጊዜያዊ ደስታና ሰላማዊ እንዲሁም ዘላለማዊ ፍጹምና የእግዚአብሔር ስጦታን መፈለግ ወደ እግዚአብሔር መመለስን መናፈቅ ልናቆም እንችላለን። በዚህም መልኩ ብልጽግና ከንስሐ የሚያሰናክል ወጥመድ ይሆናል ማለት ነው። እግዚአብሔር ሀብት እንኳን ቢሰጠን ለተቸገረ በመመጽወት ልጆቻችን በቤተ ክርስቲያናዊ መንገድ በማሳደግ የቤተ ክርስቲያንን አገልግሎት በማፋጠን የእውነተኛ ደስታና የጽድቅ መንገድ እንድናደርገው እንጂ እግዚአብሔርን እንዲሁ የተጠማች ነፍሳችንን ጥሪዋን በማደናቀፍ ጩኸቷንም በማፈን በሥጋ ድሎት ውስጥ የምትደበቅበት መሣሪያ እንድናደርገው አይደለም። ለታላቂቷ ከተማ ነነዌም የጥፋት መንገድ የሆናት በብልጽግናዋና በታላቅነቷ እግዚአብሔርን ረስታ የኀጢአት ከተማ መሆኗ ነው። በነቢዩ በዮናስ ታሪክ ውስጥም ገንዘብ ለዮናስ ከእግዚአብሔር የመከለያ መሣሪያ ሲሆን እናገኘዋለን። ከእግዚአብሔርን ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ወደ መርከቧም ገባ እንዲል